الله الرحمن الرحيم. وقال مغيرة بن مقسم رحمه الله الله يزن لتنا عندها له خرج حنظلة الكاتب من كتبة الوحي حنظلة بن الربيع أمي بالو نبينا عليه الصلاة والسلام نافق حنظلة ألا لك نافق حنظلة منه إذا كنا معك يا رسول الله فتخبرنا عن الجنة كأن رأي العين የዛን ጊዜ ጀነትን እንደው ባይናችን ምንያት አስመስለ ስትነግረን እንደዚሁ ጀሃነምን ስታስጠነቅቀን በቃ ሰላም ይኖረናል። ነገር ግን إذا رجعنا إلى البيت عفسنا أزواجنا እነሱ ጋር እንዝናናለን ፏ እንላለን እርስት እናረጋዋለን። ያ ሐንዘላ በዛው ላይማ ብትቀጥሉ ለሷፋሐትኩም الملائكة في البيوت على الطرق በየመንገዱ በየቦታው መላእክት ይዘይራችሁ ነበር። ልክ ዳዕዋው ሲደረግ እንደነበረው ተቆሳታችሁ ቢቀጥል ከማ ለየት ያለ ነገር ግን ያ ሐንዘላ ሰዓተን ወሰዓ ሰው ይዘናጋል። አንድ ጊዜ ምርቃን ወደ ዒባዳ ትመጣለህ፣ አንድ ጊዜ ደግሞ ጫን ይልሃል። ሰዓተን ወሰዓ ያ ስለሆነ ነው እኮ ሐንዘላ አሉ። ይሄ ሐንዘላ አልካቲብ خرج حنظلة الكاتب من كتبة الوحي حنظلة وطع وجرير بن عبد الله وعدي بن حاتم النزه وطوا من الكوفة ككوفة تسددوا قرقيسيا ودى قرقيسيا فنزلوا قرقيسيا هنا قرقيسيا مالت جماعة سوريا وسط ያለች ከተማ ናት። አሁን ማነስተኛ ከተማ ናት قرقيسيا ላቲኖ ሲያስተዳድሯት ከርኪሲያ ብለዋት ነው ከነው በላቲነኛው ከርኪሲያ የሚለውን قرقيسيا ብለውት ነው አረቢያ ሙዓረብ ሲል ቀርቂሲያ ወደሚባለው ከኩፋ ከኢራቅ ግዛት ማለት ነው። ኩፋ ማለት የኢራቅ ሁለት ከተማ ናት አይደል? ከፍተኛ ከተማ። ከዛ ወደ ቀርቂሲያ መጡ፣ ወደ ሶሪያ ተሰደዱ እነዚህ ታላላቆች። ለምን ወቃሉ አሉ ላ ኑቂሙ አንኖርም ቢበለድን በሀገር ውስጥማ በፍጹም አንኖርም ይሽተሙ ፊ ዑስማን ረዲየላሁ ተዓላ ዐንሁ ዑስማን የሚሰደብበት ከተማ አንኖርም አሉ። ለቀው ሄዱ። ያ አላህ ዑስማንን የሚተቹበት ምን ነው የረሱል ሷሃቢይ የሚተችበት አገርም አንኖርም አሉ። የረሱል ሷሃቢ ለቀው ሄዱ ወደ ሶሪያ ወደ ቀርቂሲያ ሄዱ። እነዚህ ነው ለረሱል ሷሃቢዮች ክብር ይሰጣል። አላህ አክብሯቸው። ያ አላህ والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه እያለን አላህ ይሄንን እየተናገረ እንዴ በጣም ምን አይነት ችሎታ እንዳላቸው እነ መየሽተሪ ቢሮ ሮማ فله الجنة فقال عثمان انا ቢሮ ሮማ የሚገዛና ለሙስሊሞች የምንጭ ቦታ ናት። የውሃ ለመጠጥ አገልግሎት እንድትውል ለሙስሊሞች ወቅፍ የሚያደርግ ገዝቶ ማን ነው ጀነትን ለሱም ይሆንለት አሉ። قال انا ማን عثمان من جهز جيش العسرة فله الجنة جيش العسران يتبوك زمچا ጊዜ جيش العسران የሸኘ ትጥቁን የቻለ فله الجنة جنة ለሱ ነው ማን ነው አሉ። قال عثمان انا يا الله እንደዚህ ذو النورين የነብዩ አለይሂ ሰላቱ ወሰለም ኡሙ ኩልሱም እና ሩቀያን ያገባ ረሱል አለይሂ ሰላቱ ወሰለም አቡበክር ቢል ጀና ዑመር ፊል ጀና ዑስማን ፊል ጀና ያሉለት التي تستحي منه الملائكة يا الله ነብዩ አለይሂ ሰላቱ ወሰለም አቡበክር ሲገባ ምንም አላሉ። ዑመርም ሲገባ እንደዚሁ ዑስማን ሲገባ ግን ጭናቸውን ለበሳ አደረጉት። እነሱ ሲገቡ አላለበስኩትም ነበር። ለምንድን ነው ዑስማን ሲገባ ይሄንን ያደረጋችሁት? አላ አስተሒ ሚመን ተስተሒ منه الملائكة መላእክቶች ሀያ የሚያደርጉትን ማድረግ የለብኝም ማለት ነው። አዩ ደረጃ فوق هذا يا الله يا الله يا الله يا الله والله እንደዚህ አይነት ሸረፍ ያለውን እንደ ድንቁር ያለ ዱንያ ያጠነበዘችው የቢድዓ መቸመታው ስለ ዲኑ ምንም አይነት ጥቅም የሌለው መጥቶ የረሱሉን ሷሃቢዩ ዑስማንን እዳፈራለሁ ቢል ጸጉርህ ሊቆም እኮ ይገባል። አዎ ጸጉርህ ምን ጸጉርህ እንደው ቀንድ ታበቀለ እኮ ነበር አይደል? ያበሳጨ ያ አላህ እንደዚህ አይነቱ ላይ ወጥቶ አሁን በሙሐልል ሲያሳ የሚባላሉ የፖለቲካ ተንታኝ የሚሏቸው ይመጡና የአቡበክር አስተዳደር ብልሃት የተሞላበት ነበረ፣ የዑመር ደግሞ በጀግንነት የታጀበ ነበረ። ዑስማን ግን አስተዳደር ላይ ትንሽ የዛን ሰዓት ከኋላ የሚገፉት የተለያዩ ወጣቶች ነበሩ፣ ሽማግሌ ስለነበረ ይቺ ኺላፋዋ ያገኘችው በሽምግልናው ሰዓት ስለሆነ ካነ ዘመነል ፈጅዋ
ክፍት ዘመን ነበር የሱ ዘመን። እዛ ላይ የፖለቲካ ሂደቱ የተስተካከለ አልነበረም። እንዲህ ቢያደርገው ኖሮ ይላልውን ፖለቲካ ተንታኝ መጥቶ በአልጀዚራ ሽቅጫቀኛ ኧረ አይሆንም ያሳፈራል። እዛ አንተ አልተሳካልህ አንተዬ። አሁን እንደው በአልጀዚራ ተንተነ እዛ እስራኤል እየጠዘጠዘች ያንተ ተንታኝነት ደግሞ ከየት የመጣ ትንተና ነው ይሄ? ያ አላህ እዚህ መቋቋም የአውሮፓን ፖለቲካ መቋቋም አቅቶት መካከለኛው ምስራቅ ቁጭ ብሎ በአልጀዚራ ትንተና ይሰጣል ስለ ዑስማን ዘመን፣ ስለ እነ ሙዓዊያ ዘመን፣ የአልይና የሙዓዊያን ጦርነት እያነሳ እዚህ ላይ እንደዚህ ነበር። እንደው አንተ ሙያ ካረገብህ ከሻብ ስለ ሁለተኛው ዓለም ጦርነት አውራ። እዛ ገብተህ እንደው ተው አያስኬድም። ያ ረሱሉን ሰሃቢዎች ና ተከተለኝ። 12ኛ وقال الامام يحيى بن معين رحمه الله ታላቁ የሐዲስ ሊቅ ታላቁ የጀርህ ወተዕዲል ሊቅ يحيى بن معين እንዲህ አሉ وكل من شتم عثمان ዘደለም 13ኛ وقال الامام يحيى بن معين ተረምዱ وكل من شتم عثماንን የሰደበ ሁሉ او طلحان ታላቁን የረሱል ሰሃቢይ የሰደበ አው አሐደን ወይ አንድን ምን አصحاب رسول الله صلى الله عليه وسلم ከረሱል ባልደረቦች ወይ አንድን ሰሃባ የተሳደባሉ ደጃል። ይሄ ደጃል ማለት በማዕና ከዛብ ቱልቱላ ቀጣፊ ነው ደጃል። هذا دجال لا يكتب عنه ከሱ ሐዲስ መማር አይቻልም መጽሐፍም አይቻልም። وعليه لعنة الله يا الله እርግማን ይወረድበት والملائكة የመላእክትም እርግማን والناس اجمعين የመላው የሰው ልጅ እርግማን በሱ ላይ ይሆናል። ይሄ የረሱልን ሱሐቢ አንድን ሱሐባ ይኸው ዑስማንን የሰደበ ጦልሃን የሰደበ አይሻ አቡበክርማ ምን ልበልህ ዑስማንን የሰደበ አቡበክር أفضل الصحابة أو أفضل هذه الأمة أفضل الأمم وأفضلها بعد نبيها من هو؟ أبو بكر الصديق ثم عمر ثم عثمان ثم علي كالخلافة فضلهم كالخلافة ترتيبوا بالزوم لكنا يعلو انقدي أبو بكر يا كفر عمر يا كفر عائشة من أحب الناس إليك يا رسول الله؟ قال عائشة قال من الرجال قال أبوها እንግዲህ አይሻ ማለት እንደዚህ የተወደደችውን ያከፈረ ወረመሃ ቢዚና ተፈኪፍ هذا دجال لا يكتب عنه ምን አይደረግም ከሱ አይጻፍም ዒልም አይወሰድም ከዚህ እንደውም فعليه لعنة الله يا الله እርግማን ይውረድበት والملائكة የመላእክትም እርግማን والناس اجمعين ይውረድበት አለ። እንዴት አድርጎ ነው ድፍረቱ የረሱልን ሷሃቢዎች እንዴት አድርጎ ነው የሚዳፈረው ሸሁ በምን አይነት አቅል ማንነውና ምንድነውና አንተ ረሱልን ሷሃቢ የሚሰድብ ሺዓ እንደው ይቺ ኢራን የምትባል እንደው አላህ አግዛትና እያንጣጣጫት ነው ይላል። አንተ ኢራን ማለት እኮ አክፈር እኮ ነው ምን اليهود والنصارى ካፊር ይሆናሉ ከነሱ የበለጠ ኩፋር هؤلاء اضر على المسلم من اليهود والنصارى ከአይሁድ ከነሷራ በላይ ጎጅ ናቸው። አቦቺ ኢራን ኢስላሚክ ሪፐብሊክ እኮ ናት ይላል። ተው ያንተን እንግሊዘኛ ተው እንደው ናዕሪፍ ዋህ ጀይደን ማሂ መንሄ ምንድናቸው? ራፊዳ ሺያ ራፊዳዎች እኮ ናቸው። ኡመተል እስላምን የሚያስረግጡ የሚያሰድቡ የሚያስገድሉ የሚያስጨፈጭፉ ፍልስጤሞችን እያስመታ ያለው ማን ነው? አይዞ ተላለች እየቆሰቆሰ ማን ነው የሚያስመታው? እነሱ እኮ ናቸው። አዕዳኡ ዲን አዕዳኡ ልእስላም أعداء القرآن أعداء السنة أعداء الإسلام والله እንደዚህ አይነት ናቸው።